እዚህ ምድር ላይ ክላሪቲ እንዳለው ሰው እድለኛ የለም። ወይም ደግሞ የሚፈልገውን ነገር ክሊርሊ ወይም በግልጽ እንደሚያውቅ ሰው እድለኛ የለም። በነገራችን ላይ የክላሪቲ ጥያቄ ወይም ደግሞ ምንድነው እዚህ ምድር ላይ የምፈልገው የሚለውን ጥያቄ መጠየቅ በጣም ድፍረት ይጠይቃል። ብዙ ሰዎች ስኪፕ ያደርጉታል። ምናልባት ጥቂት ሰዎች ደግሞ ሰርቫይቫል ላይ ስላሉ ይህን ጥያቄ መጠየቅ ሀሳቡ ምናልባት ፋንሲም ነው አድርገው ያስቡታል። ወይም ደግሞ ይሄ የደላው ሰው የሚጠይቀው ጥያቄ ምን ላይ ምንድን ነው የምፈልገው ሳይሆን እኔ መብላት ነው የምፈልገው የሚል ሰው አለ። በትክክለኛው ስታዩት አንደርስታንደብል እና የሚያሳምን ነው አይደለም። የምግብ ጥያቄ ያለበት ሰው ምንድን ነው የምፈልገው የሚለውን ማሰቢያ ጊዜ አይኖረውም። አይ ቲንክ በሞስሎም ሃይራርኪ መጀመሪያው ሰርቫይቫል ስለሆነ የሰው ልጅ አይደል መጀመሪያ መኖር ስላለበት፣ ከመኖር ቀጥሎ ግን የሚመጣ ጥያቄ አለ አይደል ምንድነው የምፈልገው። ይሄን ጥያቄ ግን ደግሞ ሰርቫይቫልንም ያለፉ ሰዎች የምግብ ጥያቄያቸውን ኦር ደግሞ ቤዚክ ኒዳቸውን ያሟሉ ሰዎች መጠየቅ የሚከብዳቸው ጥያቄ ነው። ምክንያቱም በጣም ዘሞስት አንኮምፎርታብል የሆነ ጥያቄ ምናልባትም ለዲፕሬሽን ውስጥ የሚከት ምናልባትም ኤግዚስተንሻል ጥያቄዎች እንድንጠይቅ ራሳችንን ትርጉም የሌለው እንድናረግ እኔ እዚህ ምድር ላይ ምን አረጋለሁ እስክንል ድረስ የሚያስገምተን ኦር ጭንቅላታችን በራሳችን ማለት ለሰዎች ማለት ሳይሆን ራሳችን እንድንገምት የሚያደርገን ነው። ሁላችንም የሆነ ፖይንት ላይ እዚህ ላይ ወድቀን ነበር። ምናልባት እኔ ማስታውሰው እዚህ ጥያቄ ውስጥ ስገባ በአንድ ወር ውስጥ ኦልሞስት 10 ኪሎ ነበር የቀነስኩት። ምናልባት የስንት ዓመት በፊት ማለት ነው? አንድ 5-6 ዓመት በፊት ይህን ጥያቄ ስጠይቅ ማለት የምግብ ጥያቄ ሲመለስ ጥሩ ነገር ማግኘት ሲጀምር ዋት ኤግዛክትሊ ምድር ላይ ምድር ነው የምፈልገው እኔ ሪሊ ምንድን ነው የምፈልገው የሚለውን ጥያቄ። ስለዚህ ይህን ጥያቄ ደግሞ ማወቅ የሚፈልግ ሰው ዛሬ ዳይሴክት ላደርግላችሁ ስለሆነ የመጣሁት ቤዚክ የሆነ ነገር እያንዳንዱ እዚህ ጋር ማወራው ከኔ ኤክስፒሪየንስ ነው። ምናልባት ትንሽ ሳይንስ እንጨምርበታለን እንጂ ስታንዳርድ አይደለም ወይም ሕክምና አድቫይዝ አይደለም ወይም ደግሞ ለሁሉም ሰው በዚህ መንገድ ይሰራል ማለት ያለው። የኔን መንገድ መከተል የምትፈልጉ ሰዎች ግን ማስታወሻ ደብተራችሁን ያዙና አንደኛ ሁለተኛ ያላችሁ ጻፉት። ዴፊኒትሊ ለውጥ ስለምታመጡበት ማለት ነው። እርግጠኛ ያልሆንኩበትን ነገር ስለማልናገር የመጀመሪያው ስትራቴጂ ምንድነው የሚፈልገውን የሚለውን ሰዎች ማወቅ ከፈለጉ ራስን መረዳት የመጀመሪያው ስቴፕ ነው። ማንኝ እኔ? ምክንያቱም ሰው እንዴት ራሱን ሳይረዳ የሚፈልገውን ሊያውቅ ይችላል? ረዳኝ የሆነን ነገር ሳትረዳ የሚፈልገውን እኮ አታውቅም። ምን ያህል ኢንፑት ለምሳሌ ኤሌክትሮኒክስ እቃ ስትገዙ ያንን ኤሌክትሮኒክስ እቃ ካልተረዳው ምን እንደሚፈልግ ማወቅ አትችልም። ለምን ካልከኝ ምን ያህል ፓወር እንደሚፈልግ ማወቅ አለባር፣ ምን ያህል ኤሌክትሪሲቲ ዩዝ እንደሚያደርግ አይደል፣ ዋይፋይ ይሁን ምን በአጠቃላይ ስለዛ ነገር የሚያስፈልገውን ለመስጠት ወይም ደግሞ ጄኑዊንሊ ምንድነው ለዛ ነገር ነሰሰሪ ነው ለማለት መጀመሪያ ተመልሶ ራሱን አንደርስታንድ ማድረግ አለበት። አሁንም ራስን አንደርስታንድ የሚባል ነገርም በጣም የሆነ ከባድ ነገር ነው ለብዙ ሰዎች። ራሱ ኬት እንደሚጀመር ራሱ ግራ የሚገባ ነገር ነው ለብዙ ሰዎች። ምክንያቱም ምን ማለት ነው ራስን መረዳት ራሱ? ብዙ ሰዎች ባይዘው የቲንኪንግ ወይም የማሰብ አቅማችን ከጊዜ ወደ ጊዜ ዲስትራክትድ በመሆን በሶሻል ሚዲያ ወይም ስለደነዘዘ ጥያቄ ጠይቆ ከራስ ጋር መመለስ አንችልም። ወይስ ጎግል ነው የምናደርገው ወይስ ስክሮል ነው የምናደርገው? ጎግል እንደውም አትሊስት ጥሩ ነው፣ ቢያንስ ኢንፎርሜሽኑን ታነበዋለን። አብዛኞቻችን ግን ቲንኪንግ እንትናችን ስኪፕ በማድረግ በጣም ዲስትራክትድ አድርገን ስኪፕ በማለት በመዝለል ለምሳሌ በቀኑ ስንት ጥያቄ ኢምፖርታንት ጥያቄ ትጠይቃለህ ጥያቄ ራስህን። ከዛ ግን አብዛኛውን አትመልሰውም። ስኪፕ አድርገህ ወይ አረ ረፍዶብኛል ስራ ኦር የሆነ ነገር አደርጋለሁ ኦር የሆነ ነገር በማለት ትዘለዋለህ። ከዛ ጥያቄ ጋር ኮንፍሮንት መደራረግ አትፈልግም። ለምን ካልክ ጭንቅላትህ ዲፕ ዳውን ያውቀዋል። ያን ጥያቄ ያነሳ ማለት ቀጣይ ጥያቄ ራስን ምታት ሊሆንበት ነው። ስለዚህ ሁሉንም ሰብሰብ አድርጎ ዘግቶ በሌላ ነገር ዲስትራክት ያደርጋል ማለት ነው። ራስን መረዳት የመጀመሪያው ጉዞ ነው ማለት ነው። ራስን መረዳት በነገራችን ላይ ለምን ይጠቅማል ታዲያ? የምንፈልገውን ለማወቅ እስኪ የምንፈልገውን የምናውቅበትን መንገድ ከመጀመራችን በፊት ራስን መረዳት ጥቅሙን እንየው። ምክንያቱም ሰው ራሱን ሲረዳ ምንድን ነው የሚያገኘው? የመጀመሪያው ዊል ፓወር ወይም ነፃ ፍቃድ ላይ ብቻ የተደገፈውን ፍላጎትህን ወደ ስትራቴጂ ተቀይረዋለህ። ነፃ ፍቃድ ላይ የተደገፈ ፍላጎት ብቻ ነው አብዛኞቻችን። በነገራችን ላይ የሆነ ነገር አደርጋለሁ፣ እንዲህ ማድረግ አለብኝ፣ እንዲህ ቢሆንልኝስ፣ እንደዛ ቢሳካል። ይሄ አብዛኛው ከነፃ ፍቃድ ጋር የተጣበቀ ነገር ነው አለ። አንተ ስትፈልግ የምታደርገው ነገር ነው አብዛኛው። ምክንያቱም ዊል ፓወር ስለሚፈልግ። ዊል ፓወር ደግሞ በጣም ዲፔንደንት ነው። ምን ላይ? ታይም ላይ፣ ምን ላይ? ፕሌስ ላይ፣ ቦታ ላይ፣ ሰዓት ላይ፣ ሙድህ ላይ፣ ያለህበት ሲቹዌሽን ላይ፣ ያለህ ኤነርጂ ሌቭል ላይ፣ ሰዎች ላይ ዲፔንድ ያደርጋል ዊል ፓወር። አንዳንዴ ሰዎች ነገሩን ታፍ ሲያደርጉብህ የመሰልቸት የመተው ነገር አለ። ስለዚህ አንድ ሰው ራሱን ሲረዳ እነዚህን ቦታዎች በደንብ ይረዳል። ከምን አይነት ሰዎች ጋር ነው በደንብ መስራት የሚችለው አይደለ? ምን አይነት ሰዓት ላይ ነው ሞር ፕሮዳክቲቭ የሆነው? ምን አይነት ታይም ላይ ነው? ምን አይነት ቦታ ላይ ነው? ምን አይነት ሰዎች ጋር ቢሆን ነው? ምን አይነት ኢነርጂ ላይ ሲሆን ነው? እነዚህ ነገሮች መረዳት የሚጠቅመው በግፊ ለመስራት ሳይሆን ስትራቴጂክ ትሆናለህ ማለት። ለምሳሌ ጠዋት ላይ ፕሮዳክቲቭ የምትሆን ከሆነ ይህንን የምትረዳው ግን ራስን በመረዳት ነው።
አንዳንድ ሰው ይታገላል ሌሊት ስለሚያድር የሆነ ሰውዬ አንተ ሌሊት ማደር ማለት አለብህ ማለት አይደለም። ፕሮዳክቲቭ ታይም ጠዋት ከሆነ ራስን ስትረዳ ነው ግን የሚገባ። ቃለብለህ ትግል ውስጥ ትገባለህ። ከበደ ስለሚያመሽ እኔም ካላመሸው፣ ከበደ በጠዋት ተነስቶ ስለሚሰራ እኔም ካልተነሳው። ሰው ራሱን ሲረዳ ይሄ ነፃ ፍቃድ ላይ መደገፉን ትቶ ስትራቴጂ ማውጣት ይጀምራል። ለምን? ራሱን ማወቅ ይጀምራል። ምን አይነት ኢንቫይሮንመንት ነው እኔን የሚያሰራኝ ማወቅ አለብህ። አንዳንድ ሰው ጫጫታ ውስጥ መስራት የሚችል ሰው አለ። ከበደን መሆን አለብህ እንዴ? የምሬን ትዝ ይለኛል። ዶርም ውስጥ በጣም እየተንጫጫ የሚያጠና ልጅ አለ። ምንም አይመስለው እየገለጠ ምናምን። አንተም እንደዛ ላርገ ብለህ ትግል ውስጥ ነው የምገባው። ዊል ፓወር ጋር አሻይለም ጭንቅላት ደስ ምን አታገለ። ራስን ስትረዳው አንተ ስፔስ ሊሆን ይችላል አይደል? ስፔስ መሄድ ያንተ ታይም እነሱ ሲተኙ ጸጥ ሲልልህ ሊሆን ይችላል። እንደዛ የሚያጠና ልጅ አውቃለሁ። ለምሳሌ ይተኛል። ልክኛ መተን ከላይ ወሬ ስንተኛ ደግሞ እሱ ይነሳል። ጸጥ የሌለ ዶርም ውስጥ ቁጭ ብሎ ያጠናል። ራስን እንድትረዳ ያደርጋል። ስትራቴጂክ እንድትሆን ያደርጋል። ፕሌስ የምትመርጥበት ቦታ፣ ሰዎች ምን አይነት ሰዎች ጋር ስትሆኑ ሞቲቬትድ የምትሆኑ የስራ መንፈስ የሚነሳሳው ከማጋ ደግሞ ስትሆኑ ቁልቁል የምትሄደው ሚስብ የሆነ ኤነርጂያቸው ሚስብ። ይህንን መረዳት አለብህ። ከማንም የሚጀምረው ራስን ዊክነስህንና ጠንካራ ጎንህን ከመረዳት። ቤዚካሊ ሰው ራሱን ሲረዳ ስትራቴጂክ እየሆነ ይሄዳል። ደካማ ጎኑ ለምሳሌ አንድ የሚሊተሪ ወታደር በቂ ታንክና በቂ ምናምን ከሌለው ስትራቴጂክ ይሆናል አለ ያለውን ይዞ ቀጥታ ጦርነት ውስጥ አይገባም አይደለም። ልክ እንደዛው አንተም ያለህን አቅም ካወቀው ያለህን ደካማና ጥሩ ጎን በደንብ አንስታን ካረከው ስለ ራስህ ስታውቅ ታይም ትጠብቃለህ። እንዴ በደንብ እኮ መብራት እናቶች ስንት ሰዓት ነው የሚጋግሩት እንጀራ ኃይል ማይበዛበት ተብሎ በቃ ይሄ ማለት እኮ ነው። ስትራቴጂክ ትሆናል። ትግል አገባም ታቃጥለዋለህ መብራት እንትኑን ምንድነው ወሬ መጋገሪያው። ቤዚካሊ የመጀመሪያው። ሁለተኛው ደግሞ ጎሎችህ ወይም ደግሞ እቅድህ ከቫሊዩ ጋር ወይም ደግሞ ላንተ በጣም ማተር የሚያደርግ ወይም ደግሞ አስፈላጊ ከሆነው ነገር ማች ማድረግ ይጀምራሉ። ራስን ስትረዳው የምታስባቸው ጎሎች ላንተ ማተር ከሚያደርግ ነገር ጋር ማች ማድረግ ይጀምራሉ። ግን ይሄ የሚመጣው ከራስ ጋር ነው። አለበለዚያ ካንተ ጋር ማተር የማያደርግ ነገርን ጎል አድርገህ ይዘህ ተነስተህ ረጅም ርቀት አትሄድም። ዩ ፌል። ምክንያቱም ጀንዊንሊ ማተር አያደርግም። ያ ነገር ላንተ ጉዳይ አይደለም። የሰው ልጅ ይመስለዋል የሆነ ነገር ስላደረገ ምናምን ይዞት ኖ ጀንዊንሊ ከልብህ ላንተ ጠቃሚ ነው፣ ኢምፖርታንት ነው፣ ይሄ መነሻዬ ነው፣ መሰረቴ ነው፣ የምፈልገው ነገር ነው ከሚለው ነገር ጋር ዲፕ ዳውን ካልተገናኘልህ የምትይዘው ጎል ልታሳካው ትችላለህ፣ ግን አትቀጥልበትም። በቃ አንዳንድ ሰው ገንዘብ በፍጹም ቫልዩ ያልሆነ ሰው አለ። በቃ ግን በጣም ሰክሰስፉል የሆነ ሰው አጋጥሟቸው አውቀው። ገንዘብ ቫልዩ አይደለም፣ የሚሮጠው ለገንዘብ አይደለም፣ በፍጹም ገንዘብ ጉዳዩ አይደለም፣ ግን በጣም ሀብታም ሰክሰስፉል የሚባል ሰው በቃ ለሱ ማተር የሚያደርገው ምንድነው? ያ ነገር ማተር የሚያደርገው ላይ ፎከስ። ባይ ዲፎልት ገንዘብ ይመጣል ህይወቱ ላይ። እሱ ፎከሱ ያን የሚያስደስተው ነው። ሶሳይቲውን የሚያግዝ ሊሆን ይችላል። ፕሮብለም ሶልቭ የሚያደርግ ላይ ነው ፎከሱ፣ ጎሉ። አንዳንድ ሰው እንደዚህ አይነት ጭንቅላት ኖሮት የሚታገለው 10 ሺህ 20 ሺህ ያገኘው ነው ብሯ ላይ ነው። ከዛ ትሩሊ ኢምፖርታንት የሆነውን ነገር ሉዝ ያደርገዋል። ግን እኮ በዛ ኢን ሚሊየንስ ሜክ ማድረግ ይችላል ከነደስታው። ብር ከደስታ ጋር ሲመጣና ብር ብቻውን ሲመጣ አንድ አይደለም። በነገራችን ላይ ብር ከኩራት ጋር ሲመጣና ከኩራት ስል በራስ ፕራውድ ሆነ ስታገኘውና የተሸማቀቅ ስታገኘው ወይም ደግሞ አግኝተዋል ግን በሚያኮራ ስራ ሳይሆን ይለያያል ሜንታል ላይ at the end of the day። ስለዚህ ትሩሊ ማተር ከሚያደርግ ነገር ጋር እንድትገናኝ ያደርጋል። ማን ሲሆን? ራስን ስትረዳ። አሁን የተነሳንበት ሀሳብ እንዳትረሱ ምንድነው የምትፈልገውን ለመረዳት ነው። ምንድነው የምንፈልገውን ለመረዳት ራሳችንን ማወቅ አለብን አለን አይደል? ራሳችን ደግሞ ስናውቅ የምንጠቀማቸው ነገሮች እነዚህ ናቸው። እነዚህ ደግሞ እንዴት ይገናኛሉ? ከነዛ ጋር እናወራለን። ሁለተኛው ነው። ሶስተኛው ራስን በደንብ አንደርስታንድ ስታደርግ ህይወትህ ላይ የጎደለውን ትረዳለህ። ምንድነው የጎደለኝ? ሰው ብዙ ችግሩ የጎደለውን አያውቅም። የሚፈልገውን ብቻ ነው የሚያውቀው፣ ወይም ደግሞ የሚመኘውን መሆን የሚፈልገውን ነው የሚያውቀው። ምንድነው የጎደለኝ? ካፓቢሊቲ ነው፣ ኮምፒተንስ ነው የጎደለኝ፣ ሞቲቬሽን ነው የጎደለኝ። በደንብ ማወቅ አለብን። ካፓቢሊቲ ማለት ስኪል ነው የሚጎለኝ፣ ኢነርጂ ነው የሚጎለኝ፣ አቴንሽን ነው የሚጎለኝ እዛ ነገር ላይ እንደየሰው ስለሚለያይ። ስኪል ከሌለ ይፎከስ ኦን ስኪል ማለት ነው። መፍጠሩን ትተው ድራማውን ይፎከስ ኦን ስኪል። ኢነርጂ ከሆነ የሚጎል ኢነርጂ ላይ የሚደክመው ሰው አለ። ዝም ብሎ ሰዓቱን አጠቃቀም ቅድም መጀመሪያ ላይ እንዳልኩ ስትራቴጂውን ማያውቀው ከሆነ ዝም ብሎ ፕሮዳክቲቭ ሳይሆን በቀን ውስጥ የሚደክመው ሰው አለ። በቀን ውስጥ ደግሞ ትንሽ ሰዓት ሰርተው ውጤታማ የሚሆኑ ሰዎች አሉ። ሊያስቀንሱ ይችላሉ። መስራት ባለባቸው ሰዓት ያውቁታል፣ በሌለባቸው ሰዓት እንደፈለጉ። አንተ የምታየው ያንን ነው። these people are really doing something። ገባ? ሰዎች ይሰራል ማለታቸው አይደለም the most important ነገር። አንተ እንደው ዘሬ ማሳካት ያለብህን ማሳካት ስለሆነ የሚጎልህ ካፓቢሊቲ ነው። ራስን ስትረዳው ታውቀዋለህ።
ቁጭ ብለህ ከራስህ ጋር ስትረዳው። ሶስተኛ ደግሞ ራስህን መረዳት የሚጠቅምህ ምን ሚስ አድርጌያለሁ ህይወት ላይ ምን አልገባኝም ምን የለም ምን ጎሏል የሚለውን በደንብ እንድትረዳ ያደርጋል። ምን ሚስ አድርጌያለሁ። ሰው ራሱን ሲረዳ ምን እንደሌለው ማወቅ አይችልም። በቃ ምንም ጥያቄ የለውም። የመጀመሪያው ከዚህ ውስጥ ደግሞ የመጀመሪያው ካፓቢሊቲ ነው፣ አቅም። ከዛ ሁለተኛው ኦፖርቹኒቲ ነው። ሶስተኛው ደግሞ ሞቲቬሽን ነው። ካፓቢሊቲ ማለት ምን ስኪል ይጎለኛል፣ ምን ይጎደለኝ የሚለውን በቃ ምንድነው ሚስ ያደረኩት እዚህ ውስጥ ስኪል ነው የጎደለኝ፣ ስራውን መስራት ያልቻልኩት ኦር የምፈልገውን ህይወት መኖር ያልቻልኩት ስኪል ነው የጎደለኝ፣ ኢነርጂ ነው የጎደለኝ፣ አቴንሽን ነው የጎደለኝ፣ ምንድነው ያጣሁት ነው የመጀመሪያው። ሁለተኛው ደግሞ ኦፖርቹኒቲ፣ አሁን ያለሁበት ኢንቫይሮንመንት ለምፈልገው ህይወት ኦፖርቹኒቲውን እድሉን ኢዚ ያደርግልኛል ወይስ ሃርድ ያደርገዋል ህይወቴ። ሶ ራስህን ስትረዳ ኦፖርቹኒቲዎችን ማየት ትጀምራለህ። ያለህበት ኢንቫይሮንመንት ምን ያህል ለምታስበው ህይወት እድል እየፈጠረልህ ነው ወይስ እድልህን የሚያሰናክል ነው። አንድ ሰው ሲሪየስሊ ቴክ መደረግ ፈልጎ ህይወት ላይ ኮሜዲ ወይም ደግሞ ፋን አይነት እንትን ውስጥ ከሆነ ሮል አውት የሚያደርገው ያ ኢንቫይሮንመንት ሰፖርት እያደረገው አለ አይዲያውን አይደል። ኦፍ ኮርስ ቤስት ኮሜዲያን ሊሆን ይችላል፣ ቤስት ፋኒ ምናምን የሚያደርግ ሰው ሊሆን ይችላል። ሲሪየስሊ የመወሰድ ቻንሱ ግን ጠባብ ነው በሰዎች ያረዳኛለም። እሱ የሚፈልገው በቁም ነገር ሰዎች ጋር ተወስዶ ሰዎችን ሄልፕ ማድረግ ሊሆን ይችላል። what he is doing is ሌላ ቦታ። ስለዚህ ኢንቫይሮንመንት ጓደኞችስ፣ አንተ ከዜሮ ተነስተ የሆነ ቦታ መድረስን የምትፈልገው ግን ጓደኞች በኩርኩም ይሏል አንቺም ብሎ ኧረ በእናትሽ ምናምን የሚሉህ ናቸው። ይህንንም ለመረዳት መጀመሪያ ራስን መረዳት አለ። በምን አይነት ኢንቫይሮንመንት ነው፣ ምን አይነት ኦፖርቹኒቲ ያለው ህይወቴ ጋር አይደለም እየሰራህ ያለው ስራ ዛሬ ለነገ ለምትፈልገው ነገር ምን ያህል እድል ይፈጥራል። ሶስተኛው ደግሞ ሞቲቬሽን ነው። ሞቲቬሽን ደግሞ ማለት ባለፈውም ተናገረን፣ ሞቲቬሽን እቺ ጉስ ፓምፕ ጸጉር ምናምን የምትቆመው ነገር አይደለች። ሞቲቬሽን ሪል ሚኒንግ ኤንድ ሪዝን ነው። ትክክለኛ ሚኒንግ ኤንድ ሪዝን አለኝ እዛ ነገር ውስጥ ለመቆየት እነዚህ ነገሮች ሚስ ምክንያቱም ሪል ሪዝን አተህ ከሆነ ኦፍ ኮርስ ያስጠልሃል፣ ስራው ፌል ታረጋለህ፣ ትለዋለህ፣ አታረገው ምናምን። ምክንያቱም ዲፕ ቅድም እንዳልኩት ሪል ሪዝን ህይወት ላይ የለም። ዲፕ የሆነ ሚኒንግ የምታረገው ነገር ቫልዩ አይደለም ማለት ነው። ስለዚህ ዩ ስትራግል። ለዛ ነው ሰዎች ከአንዱ ሀሳብ ወደ አንዱ ሀሳብ ከአንዱ አጀንዳ ወደ አንዱ አጀንዳ ጃምፕ የሚያደርጉት። ስቴብል የሆነ ኮንስተንት የሆነ ፍላጎት ወር ደግሞ ሚኒንግ የላቸውም ለዛ ነገር። የተነሱበት ክሊር አጀንዳ የለም ማለት ነው። ክሊር አጀንዳ ደግሞ ከሌለ ፎሎ የምታረገው ወይ የምትከተለው ፎሎ የሶሻል ሚዲያውን ሳይሆን የምትከተላቸው ሰዎች ወይ የትኛውን ቢዝነስ ላይ ከአንዱ ወደ አንዱ ማተር ያደረግም ሀሳብ መቀየር ላንተ ረዳኝ። ዛሬ ቁም ነገር ታወራለህ፣ ነገ ትጮዋለህ፣ ተነገ ወዲያ የሆነ ነገር ታደርጋለህ። ስትፈልግ ሁሉንም ለመሆን ትጥራለህ። ለምን? የተነሳበት ጄኑን አጀንዳ ስለሌለ። ምናልባት ያ እንደዛ አይነት ሰው ያ ሰው ገንዘብ ከሆነ አጀንዳውና በዋሌቨር ሜክስ ብሎ ከሆነ we don't know ግን ትሩሊ አንደርስታንድ አድርገው ነው የመጣው ወይ ነው። ስለዚህ ታዲያ የመጨረሻው ነው እየጠበቃችሁ ያላችሁ ታዲያ ምንድነው የምፈልገው የሚለውን ጥያቄ መመለስ ነው አይደለም። I told you ይሄን ኤክስፒሪየንስ ነው ፕላስ ልነግራችሁ የምችለው ምንድነው የምፈልገው የሚለው ጥያቄ the most uncomfortable ደስ የማይል ጥያቄ ነው። እስኪ እንደው እንደ ቻሌንጅ ልስጣችሁ ምንድነው የምፈልገው ብላችሁ ይሄን ቪዲዮ ፖዝ አድርጉትና ለአንድ ለሁለት ደቂቃ ለማሰብ ሞክሩ። ብዙ ሰዎች ጋራንቲ አድርጌ የምነግራችሁ ኮሜንት ላይ ጻፉልኝ። ኦነስት ሆናችሁ ሳትዋሹ ብዙዎቻችሁ ምንም ሐሳብ አልመጣ ነው የሚላችሁ። ምን ፈልገው ሲባል ልብስ፣ ጫማ ምናምን እንዳትሉ አደራ። ይሄ በጣም ቤዚክ እና ተራ ነገር ስለሆነ ጄኑዊንሊ ከልቤ ምንድነው የምፈልገው ህይወት ላይ እሱን ጥያቄ ካልመለስክ እንዴት ትሄዳለህ? ኦፍ ኮርስ ብዙ ሰዎች ባቦሰጥ የሚኖሩ ሰዎች አሉ። በቃ ባቦሰጥ ማለት ምን ማለት መሰለህ? በቃ ዝም ብለን ሄድ በቃ እንግዲህ ምናልባት ገንዘብ ሊሆን ይችላል ሞቲቬሽናቸው ፎር አ ዋይል። ግን እንደዚህ አይነት ሰው ሄዶ ክሊርሊ ኮንሺየስ ሆኖ ወይም ንቃተ ህሊናውን እየተጠቀመ ወደ መስመር ካልገባ በስተቀር በጊዜ ሂደት ወይ ሱስ ውስጥ ኢንዳፕ የሚያደርገው አይደል ወይ ሜስዳፕ የሆነ የሪሌሽንሺፕ ህይወት ውስጥ ከዚህ ከዛ የሚል የሆነ አይነት ነገር ውስጥ ነው የሚገባው። ለምን? ክሊርሊ የተነሳበት አጀንዳ ይል ገንዘብ ለምንድን ነው የፈለገው? ሀብታም ሆነ። ከዛስ ተረዳኝ። ክሊር ሀብታም አሁን ለምሳሌ ኃይሌን ገንዘብ ብትሰጠው በዚህ ሰዓት ስታስበው የሚያደርግበት ነገር የለም እንዴ? ያማ እንዲዘሉ አለው ሀብታም ሆኖ ቀጣለው የተነሳበት አላማ። አሁን እያወራላቸው ነገሮች አሉ አይደል? እንደ ሸራተን የራሱን የሆቴል ቼን አይቆምም ፕላኑ። አሜሪካ ውስጥ ኃይሌ ሪዞርት ሊኖር ይችላል እንደ ፊቸር ማለት ነው። የሚቆም አይደለም የሱ ፕላን። አንዳንድ ሰው ደግሞ ገንዘብ ሲያገኝ የትም መሄድ አይችልም። በቃ ስለዚህ ቅድም እንዳልኩት ከዓላማው ትክክለኛ መነሻው አሪፍ ስላልሆነ ወይ ሴት ጋር ነው የሚያልቀው ወይ የመጠጥ ቤቱ ነው ወይ ሰው ማስፈራሪያ ነው የሚሆነው ወይ ድሃ መደብደቢያ ነው የሚሆነው። በቃ እንደ ሰው ሁሉም ሰው አላልኩም በነገራችን። አንዳንድ ሰው ደግሞ ፎከሱ ክሊርሊ ከፈጣሪ ጋር መኖር ስለሆነ ገንዘብ ቢያገኝም ገንዘቡን የሚጠቀመው ሄልፒንግ አዘርስ አለ ኢምፕሩቪንግ የሌሎችን ህይወት ምናምን ነው የሚሆነው። ስለዚህ
ቀላል ጥያቄ አይደለም። ኦፍ ኮርስ ብዙ ሰው አንኮምፎርታብል የሚያደርግ ነው። አንዳንድ ፊሎሶፈር ነን ባዮችን ደግሞ ፊሎሶፈር አክቹሊ ፈልገዋል ጥያቄ በምን መንገድ እንደሚረዳው ፊሎሶፈር ስለዚህ ዝም ብሎ አንዳንዴ ኤክስኪውዝ ለመፍጠር ወይም ለማያረገው ነገር ምክንያት ለመፍጠር እንትን የሚል ሰው አለ አይደል? በጣም በቃ አትጨነቅ እንደዛ አይነት የሚል ሰው ደግሞ ኦፍ ኮርስ ጥያቄው ስለሚከብደው ነው። ዋት አይ ዋንት ግን ሁላችሁም የምትፈልጉትን ካወቃችሁ ግማሽ መንገድ እንደተጓዛችሁ ስለማምን እስኪ ኢማጂን እኔ መሆን የምፈልገው ክሊርሊ ሶሻል ሚዲያ ላይ ፓወርፉል ኢምፓክትፉል የሆነ በዚህ ኬዝ እንዲህ ማድረግ ነው የምፈልገው የሚል ሰው ጉዞ ሁሉ እኮ ከዛ ጋር ነው የሚሆነው። ቀለለለት ግማሹን ተጉዟል። ግን እኔ ኮንተንት ክሪኤተር ነው የምፈልገው ወይስ ዶክተር መሆን የምፈልገው ወይስ አሪፍ ዘናጭ ወሬቨር ላይፍ ስታይል የሚያሳይ ሰው ነው የምፈልገው ወይስ ፏ ብዬ ታውቄ ቺኮቹን ምናምን what is your agenda አታቆም። ስለዚህ ዝም ብለህ ነው የምትገባው። ከዛስ ትኮምዳለህ እዚህ ጋር ከዛ ሲሪየስ ታወራለህ ከዛ ያገኘው ቦታ በቃ ሁሉም ጋር አለ። you don't have a real reason ገንዘብ ስታገኝ የምታረግበት ወር የምታሳርፍበትን ቦታ ተመስቃቀለ የሚሆነው ለዛ ነው። ከሀገርም ጥረህ ግን ገንዘብ አገኘህ ውጭ ሀገር ሄደህ ከዛስ እሺ ኢንስታግራም ላይ ነው ከህፃናት ጋር ምናምን የማይሆን ነገር የምታረግበት። ስንት ቢዝነስ እዚህ መስራት ስትችል ስንት ክሊር የሆነ ነገር አላማ እዚህ ሀገር ማድረግ ስትችል ብር ያላችሁ ሰዎች ክሊር አጀንዳ ለመሆን ስለሆነ ነው። የመጀመሪያው what I advise you ከራስ ጋር ቁጭ ማለት ይሄን እንደ ተራ ነገር ሳይሆን የምነግራችሁ ስቴፕ ባይ ስቴፕ ነው። ከራስ ጋር ዝም ብሎ ቁጭ ማለት ሶሻል ሚዲያ አለመፈለግ፣ ዲስትራክሽን አለመፈለግ፣ ፍላጎት አለመኖር፣ ሴክሹዋል ነገር እና avoid ማድረግ። ወንዶችን ከሆናችሁ እስኪ ከራስ ጋር ቁጭ ማለት እንደው ብትችሉ ስፒሪቹዋል ቦታዎች ወይም ደግሞ ገዳም በኦርቶዶክስ ከሆናችሁ ገዳሞች ምናምን መሄድ ካልሆነ ግን እቤትህም ሁን ቸርችም ሁን መስጊድም ሁን አይ ዶንት ኬር ፖይንቴ ምንድነው ከራስ ጋር የምትሆንበት። ከራስ ጋር መሆን በጣም ነው የሚደብረው እውነት ለመናገር በጣም ምክንያቱም ጭንቅላት እላረፍ አይዲያዎችን ነው የሚያጨናንቅ። ቁጭ ብለህ የመጀመሪያው ስቴፕ ይሄ ነው። በቃ ከራስ ጋር ታይም መስጠት። አሁን የሰለጠነው ዓለም ወይም ደግሞ እነዚህ የተለያየ እንትን ላይ የሚሰሩ ሰዎች ሜዲቴሽን ይሏቸዋል አይደለም አርምሞ ምናምን የሚባለው እሱ ነው። በነገራችን ላይ በቃ ቁጭ እስኪ ምንድን ነው የምፈልገው የሚለውን ለማወቅ የመጀመሪያው ስቴፕ ጸጥ ብሎ ቁጭ ማለት ነው። ከዲስትራክሽን ውጭ ሆኖ ምግብ ፊት ማድረግ አቴንሽን ሊወስድ የሚችል ነገር መኖር የለበትም። በቃ ጸጥ ያለ ቢሮ ካለ ቢሮ ሊሆን ይችላል። ፎር ዋይል እስኪ ልክ እንደዚህ አይነት ኢንቫይሮንመንት በተለይ ደግሞ ቤተክርስቲያን አካባቢ ቢሆን በጣም ጥሩ ነው። ለምን መሰላችሁ? ከዓለም የተወሰነ ዲታች ስለሚያደርጋችሁ ፎር ዋይል ዝም ይላል ጭንቅላት ረፍት የሚያገኝበት ቦታ ስለሆነ እንደዚህ አይነት ቦታ ሄዳችሁ። እኔ ፐርሰናሊ ሶሻል ሚዲያን አጥፍቼ ነበር ሙሉ ለሙሉ ምንም አይነት የሶሻል ሚዲያ አካውንት አልነበረኝም። ስራ ቤቴ የነበረ ላይፍ ነበረኝ። በዛ ሰዓት እንዳልኳችሁ 10 ኪሎ የቀነስኩበት ምክንያት እሱ ነው። በቃ ምንም ቁጭ ማታ ገባው ቁጭ ነኝ ቢሮ ላይ ዋዳው አይዋን ላይ ምንድነው የሚያስደስተኝ ከብዙ ሲናሪዮ ለማሰብ ማለት ነው። ስለዚህ የመጀመሪያው who am I ብሎ መጠየቅ ነው። ማንነኝ እኔ? እቺ አብስትራክት ስለምትመስል ደስ አትልም ጥያቄዋ። who am I አይደል? የሆነ ፊልም ራሱ አለ who am I የሚል who am I የምትለው ጥያቄ ፊሎሶፊ ስለምትመስል እሷ ማለት ምን ማለት መሰላችሁ? እኔ ደጋግሜ የማደርገው ባህሪ ስለኔ የሚነግረኝ ምንድነው? who am I ማለት ይሄ ነው። በቃ ሞስትሊ አስቤም ሳላስብም ቴንድ ማድረግ ወይም ደገፍም ብለው ወደ የትኛው ዳይሬክሽን ነው ዋት ኤግዛክትሊ። አሁን ለምሳሌ አንዳንድ ሰዎች ኮሜዲያን መሆን ከሆነ የሚያገኙት ኔቸራቸው በእያንዳንዱ ነገር they create funny ነገር አንደርስታንድ የምታደርገው እሱን በአብዛኛው የምደጋግመው ማንነት የትኛው ነው? ጥሩ መሆን አይጠበቅበትም ማለት ነው። እናስተካክለው አይደል? ልክ ካልሆነ አይደል ምንፈልገውን የምናውቀው እኮ መጀመሪያ እያስተካከልን መስመር እያስያዘን ነው። ስለዚህ ዋማይ ምንድነው ሪፒትድ የሆነው ባህሪ? ሰዎች ቢኖሩም ባይኖሩም አጠገቤ ቢያዩኝም ባያዩኝም ኮንስታንትሊ ማድረገው። አሁን ይኸው እዚህ ጋር ሉዝ እንደማረጋቸው አውቃለሁ። ይሄ በራሱ ኮምፕሊኬትድ ስለሆነ ግን ቁጭ ብለን የምናስባቸው ነገሮች ናቸው እነዚህ። ምንድን ነኝ እኔ? ይሄን ደግሞ የምታውቁት ምን አለን? ደጋግማችሁ ፓተርናችሁ ደጋግማችሁ የምታስቡት በየትኛውም አቅጣጫት አይደለም ድግፍ ሳታስቡት ስላይድ ያረጋችሁ መጨረሻ የራሳችሁ የምታገኙበት ቦታ እዛ ነገር ውስጥ ብቻህን ስትሆን ኮንስታንትሊ የሚወስድ ዳይሬክሽን ምንድነው? እሱን ጥያቄ በደንብ ከሱ ጋር መነጋገር ያስፈልጋል። ምክንያቱም እሱ የመጀመሪያው ስቴፕ ስለሆነ አዘ ሆል ስትራክቸርህን አንደርስታንድ የምታረግበት ስለሆነ ቅድም ካልኩት ጋር ይገናኛል። መጀመሪያ ማንነታችንን መረዳት ባይዘው ምንድነው የምፈልገውና ማንነኝ እኔ የሚለው ምንም መለየት የማትችለው ራስን መረዳትና አይደለም። ምክንያቱም አንድ ሰው ራሱን ከተረዳ የሚፈልገውን የማወቅ በጣም ቀላል ኔክስት ስቴፕ ነው። ምንም ጥያቄ የለውም። ኤርሚያስ ምን እንደሆነ ራሱን ከተረዳ ለኤርሚያስ ምን እንደሚያስፈልገው ቀጥሎ መረዳት ብዙ ከባድ አይደለም። የመጀመሪያዎቹን ጥያቄ መጠየቅ ነው እንደነገርኳችሁ። who am I
ትንሽ ማንኝ ነው የሚለው ትንሽ የሆነ ግልጽ ጥያቄ አይደለም ለብዙ ሰዎች የሆነ ውስብስብ ስለሚመስል ምንድነው ደጋግሜ የማደርገው ፓተርን ምንድነው ምንድነው ባህሪ ምንድነው ቲንኪንግ መንገዴ ነገሮችን የማይበት መነጽር ምንድነው ኮንስተንትሊ የሚወስደኝ ባህሪ ምንድነው እሷን በደንብ ጠይቁ ይጨንቃል እዚህ ጋር ሲደርሱ ለምን ሞስትሊ ዳርቲ የሆነ ነገር ነው ያለው ጭንቅላት ዳርቲ ስላችሁ በቃ ፖይንትለስ ነው ጥቅምም የሌለው ነው ወይም ደግሞ ክሊርሊ ምን እንደምታስቡ ወይም ምን እንደሆነ ደጋግ ባህሪያችሁ ራሱ አንደርስታንድ ለማድረግ የሚከብድ ለዛ ነው ባይዘው ስትረስ ውስጥ የሚከተው ያለው ግን መልስ ቶሎ አታገኙ ለዛ ነው ሜዲቴሽን ምናምን ላይ ያሉ ሰዎች ኮንስተንትሊ እንድታረጉት የሚመክሯችሁ ባንዴ ለውጥ ስለማይመጣ ክሊርሊ ራስህን ማየት እንድትጀምር ሰልፍ አዌርነስም ስለሆነ ሁለተኛው ደግሞ ምንድነው ለኔ ማተር የሚያረጋው በጣም ኦኬ ራስን አየው አይደለም ተረዳኸው ፓተርንን ያን ነገር እፈልገዋለሁ ወይ ህይወቴ ላይ ወይም ደግሞ ያንን ያየሁትን ነገር ስለራሴ ብዙ ይሁን በቃ ጀለሲ ይሁን ቀኝነት ይሁን ተንኮል ይሁን ስራ መስራት ይሁን ስኬታማ መሆን ይሁን ጥሩ የፍቅር ህይወት መኖር ይሁን እግዚአብሔርን የሚፈራ ሰው መሆን ይሁን ብቻ አዘሆል ውስጥህ የሚፈልገው ሪፒትድ የሆነውን ባህሪን ከራስ ጋር ስትሆን ካወቅከው በኋላ ያ ነገር አክቹሊ የምፈልገው ነው ወይ የሚለው ጥያቄ ሁለተኛው ነው ዋን ማተርስ ሞስት እዛ ነገር ውስጥ እፈልገዋለሁ ወይ ነው እሺ እፈልገዋለሁ ቀጥሎ ደግሞ ምንድነው እኔ ህይወት ላይ በጣም ማተር የሚያደርግ እቻውን ትጻፋለች እስኪ ሁሉ ነገር ኮንስታንት ቢሆን መብት ቢሆን ኤርሚያስም ብሩክም መብታችሁ ቢሆን ሁሉ ነገር what kind of life you want ላንተ ማተር የሚያደርገው ምንድነው እስኪ ቁጭ ብላ እሺ ገንዘብ ችግር የለም ስኬትም ችግር የለም የሴክሹዋል ነገር whatever ሰዎች ድራይቭ የሚያደርጓቸው ነገሮች ሁሉ መብት ቢሆን ምን አይነት ህይወት ነው መኖር ትፈልግ ዋን ማተር ሰሞስ ማለትኮ ሲሰጣህ አይደል ለምሳሌ አራት አይነት ምግብ ብሰጥ በጣም የምትወደው ነው ቀድመህ የምታነሳው አንዱን የማንሳት መብት አለ ብለህ ለምሳሌ ወይ ሁለቱን ብለህ የሚመቹና ምታነስ ልክ ህይወት ላይ እንደዚህ አይነት ኦፖርቹኒቲ ብሰጥ ላንተ ማተር የሚያደርገው ምንድነው ስኬት ነው ሰክሰስ ነው ፌመስነት ነው ሃምብል ሆኖ መኖር ነው ገንዘብ ነው የሆነ ነገር ኮንትሪቢዩት ማድረግ ነው ሶሳይቲ ውስጥ ቢሆንስ ባይዘይ ብሩታሊ ሆነስት መሆን አለባችሁ ለራስን መሸወድ ከሆነ ወረቀት ላይ ዘላለም ትሸወዳለህ የምርህን ምክንያቱም ይወድ የምር ስታምን ነው በጣም ኦነስትሊ ስታስበው ወንዶች ወይ ሴቶች ወንድ ባንኪ መጨፈርም ከሆነ you should choose that so that you understand ችግርህን ገባህር ማናኒ ሰው ለምሳሌ ምንድን አይነት ወንድ ነው የምትፈልጊው ስትላት እግዚአብሔርን የሚፈራ ምናምን ትላለች ግን እውነት ስትጠይቅ ውስጥ ዲፕ ዳውን እሷ አይደለም ፍላጎቷ ለሰዎች ነው ኮንስትራክት ሰዎች ጥሩ ሰው ነው የምትፈልገው እንድትባል ስለሚሆን ቆሎ ችግሩ እዚህ አይነት ቦታ ላይ ለብቻችሁ አይደል ኦነስቱ ነው ምናቱም አሁን እየከፋፈልነው ስለሆነ ዳይሴክት እያደረግነው ነው የመጣንበትን መንገድ ብትንትኑን እያወጣ ነው ስለሆነ ስለዚህ ዋት ማተዘም ውስጥ ሁሉ ቢሰጠን እዚህ ምድር ላይ ምክንያቱም እኔ በህይወቴ ገንዘብ ትንሽ ሳገኝ ገንዘብ በጣም ማተር የሚያደርግ ነገር እንዳልሆነ ተረዳሁት በሰዓቱ አያረግም እያልኩ ሳይሆን የመጀመሪያው ጎሌ እንዳልሆነ ነው የገባኝ በሰዓቱ ለዛ ነው እንጂ ስራዬን ትቼው አልመጣም ነበር አሁን የሰው ልጅ ፍላጎት ይወለ የሆነ አይነት ፕሮግራሚንግ ውስጥ ላለ ሰው ይሄ ያናደደዋል አርፋ ያሰራ ይላል በቃ ፕሮግራሚንግ ውስጥ ነው ኢንጆይ ኢት ዊ ዶንት ኬር እኔ ፐርሰናሊ ሚመች ያ ከሆነ ያንተንተን ያ ከሆነ ሰዎች እዚህ ያን የሚመቻቸው ማለት አይደለም ረዳኸኝ ኑር በቃ እዛ ፕሮግራም ውስጥ ዊ ዶንት ኬር ፐርሰናሊ ግን genuinely what makes me happy አሁን what makes you happy actually ፋንሲ ይመስላል ቅብጠት ሊመስል ይችላል ስፔሻሊ እዚህ ምድር ላይ ለምንኖር ሰዎች እኔ ፐርሰናሊ what makes me happy what is important genuinely to the heart ገባ ደስ የሚል ነገሮችና በጣም አርጋቸው ሪሊፍ ሰላም ታገኝባቸው ነገሮች አንድ ስላልሆኑ ስለዚህ ዋን ማተር ሰሞች እንዴት መጠየቅ ያስፈልጋል ከዛ ሁለቱ ፖዚቲቭ ካረካቸው በኋላ እነዚህን ሁለት ነገሮች ጤናማውን ከመረጥከው በኋላ ጤናማም ካልሆነች ውስጥ ካረከው በኋላ ቼንጅ ማድረግ እንዳለብህ ከተረዳ በኋላ ቢሆንልህ እኔ ፐርሰናሊ ምናምን አለው መሰለ ማንንም ሰው ቢሆን ከልቡ እንደውም ትላንት አንድ የሚካኤል ጉባኤ ላይ መምህሩ ምን አሉ እዚህ ምድር ላይ ያለ ሰው ሁሉ 100% ክፉ ሊሆን አይችልም የሰው ልጅ ከሆነ ርህራ ያለው ዲያብሎስ ብቻ ነው እስከ ጥግ ርህራ የሚባል ነገር የለው መቼም ይቅርታ ማያረግ የሰው ልጅ ጥግ ድረስ ከሄዳችሁ ሁሉም ሰው የሆነ ያክል ርህራሄና ደግነት አለው አሉ የሌለው የለም ቦታው ይወሰናል ነው አንዳንዴ ጋይታችሁ ግን በጣም ነፍሰ ገዳዮችና ፊልም ላይ እንኳን የሆነ የሚወዱትና የሚያዝኑለት ይቅርታ የሚያረጉለት አይነት ሲቹዌሽን አለ አይደል ልክ እንደዛ ማለት በእናቴ ከመጣችሁ ቢሆናል ይላል አንዳንድ ሰው ወይ ደግሞ ፊልም ላይ ማማረኛ ፊልም ውስጥ በጣም ኃይለኛ የሚባሉ ሰዎች እናትየው ስከለክለው ይተዋል ነገር የሆነ አይነት ሴንስ ኦፍ ርህራሄ ያለው ነው ጨካኝ የምትሉት ሰው ማለት ነው ልክ እንደዚህ የሰው ልጅ ሁሉም ሰው በየ በማምነው ደረጃ እርግጠኛ ባልሆንም ሁሉም ሰው ጥሩ የሆነ ፍላጎት አለው ነገሩ ከተመቻቸለት ረዳኝ የሆነ ነገር ተስተካከለ ነገር ቢያገኝ
ማንም ሰው መልካሙን ፓዝ ነው የሚመርጠው። ትክክለኛው ነው ሰዎችን በመርዳት ነው የሆነ ቦታ መድረስ የሚፈልገው። ለዛም ነው ክሊርሊ ዋን ማተርስ ዘ ሞስት ብላችሁ ልጅ ስታረጉት እንዴትም አይነት ህይወት ብታሳልፉ ጥሩ መመኘታችሁ አይቀርም። ለእናንተ ማተር የሚያደርግ ግን ሲቹዌሽን ገፍተዋችሁ ሊሆን ይችላል፣ ሰዎች ገፍተዋችሁ ሊሆን ይችላል፣ ያደጋችሁበት ኢንቫይሮንመንት ገፍተዋችሁ ሊሆን ይችላል፣ ማጣት ገፍተዋችሁ ሊሆን ይችላል። አለም አንዳንዴ የምትፈልገውን እንዳትሆን ቅድም ያልኩት ሰርቫይቫል ጥያቄ ብዙ ነገር ውስጥ ስለሚከት ኤኒዌይስ እቺን ከመለሳችሁ ማለት ሶስተኛው ሰልፍ ዲተርሚኔሽን ቲዮሪ የሚባል ነገር አለ። የሰው ልጅ በራሱ ሞቲቬትድ ሆኖ እንዲያደርግ እነዚህ 3 ኒድ ቴስቶች ወይም የፍላጎት ቴስቶች ማሟላት አለበት ይላል። ይሄ ቲዮሪ ነው፣ ስተዲ ነው በሳይኮሎጂ ሰልፍ ዲተርሚኔሽን ቴስት። ሶ እነዛን ሁለቱን ከነዚህ ደግሞ አንግል ማየት ያስፈልጋል። የመጀመሪያ ኦቶኖሚ ነው። በነፃነት ነው ወይ እያረኩ ያለው ወይም ሼም ላለመግባት ነው ወይም ደግሞ እንዳይሳቅብኝ ነው ወይም ደግሞ የሰዎችን አድናቆት ፈልጌ ነው እያረኩት ያለው ወይም በነፃነት እኔ መርጬው ነው እያረኩ ያለው ያን ነገር። በጣም ይሄ ከባድ ነው። ምክንያቱም የሰዎች ኢንፍሉዌንስ አይ ቲንክ የሆነ ሶሻል ሚዲያ የሆነ ቲክቶከር ሲያወራ ሰምቻለሁ። በጣም ነው የሰው ልጅ መደነቅም በጣም አደገኛ ነው፣ መወቀስም በጣም አደገኛ ነው። የምትፈልገውን እንዳትኖር ያደርጋል። ተረዳችሁ? መደነቅም የምትፈልገውን እንዳትኖር ያደርጋል። አንተ ትሩሊ ማተር የሚያደርገውን ሳይሆን ሰዎች የሚወዱልን እያረክ እንድትኖር ያደርጋል። ሁለተኛው ደግሞ መተቸትም ደግሞ እንዳትተች ብለህ በተቻለ መጠን የምትፈልገውን ሳይሆን ሰዎች የማይተቹን ለማድረግ ትሞክራለህ። ስለዚህ የመጀመሪያ ኦቶኖሚ በጣም ያስፈልጋል። ሰው ፍሪሊ እና በነፃነት ሞቲቬትድ ሆኖ የሆነ ነገር እንዲያደርግ ኦቶኖሚው አለኝ ወይ? ስልጣኑ በራሴ ነው የመረጥኩት ወይ? እኔ ዶክተር መሆን ስፈልግ እኔ ነኝ። ብዙ ሰዎች ዶክተሬታቸውን ከጨረሱ በኋላ ለእናቴ ነው የተማርኩት ይለዋል አይደል? ለአባቴ ነው። ኦቶኖሚ የለም። ለዛ ነው ሞቲቬትድ ሆኖ ማይሰሩት። እኔ መርጫለሁ ወይ? በቃ የኔ ምርጫ የኔ ፍላጎት ነው ወይ? ማንንም ለማስደሰት ማንንም የሆነ ነገር ለማድረግ ሳይሆን እኔ ፈልጌው ነው ያደረኩት። ሼም ይዞኝ አልተማረችም እንዳትባይ። አንዳንድ ሰው እኮ ስራ ተባረረ እንዳይባል ስራ መልቀቅ እየፈለገ መለወጥ ይፈልግ ማይሞክር እንዳለ ታውቃለህ። አይጀምርም። ለምን? ስራውን ማቆም ወይም ከስራ ተባረረ መባሉን ይፈራዋል፣ ከማ በላይ ከሚኖረው ህይወት በላይ። ስለዚህ ኦቶኖሚ መኖሩን ማየት ያስፈልጋል። ሁለተኛው ደግሞ ኮምፒተንስ ማለት ይሄን ነገር ይዤ በቀጥለው የምፈልገውን አይነት ስኪል እና ህይወት ነው ወይ እንዳገኝ ያደርገኝ። እስከ መጨረሻው እስኪ ለጥጣችሁት። አንዳንድ ሰው ሜዲሲን ይላል። ከዛ ህይወት ውስጥ ገብቶ ምናምን ህክምናውን የማይፈልገው ሊሆን ይችላል። ከታመመ ሰውን ማገዝ የማይችል ደም የሚፈራ አለ፣ አንኮምፎርታብል የሚያደርገው ሰው አለ። ተረዳኝ? ክሊርሊ ኮምፒተንስን ማወቅ አለብህ። ግሮ ማድረግበት ነው ወይ እኔ የምፈልገው ስኪልን አኳየር ወይም ደግሞ የምፈልገውን አቅም ማሳደግበት ቦታ ነው። እኔ ፐርሰናሊ ስፒኪንግ ማለት ነው አንድ ሰው የምሬን ነው የምላችሁ ስኪል የሚገነባበት ቦታ ሆኖ 5,000 ሜክ የሚያደርግ ይሻላል ስኪል የማይገነባበት ቦታ ሆኖ 20 እና 30 ሺህ ሜክ ከሚያደርግ። ምክንያቱም ቤዚካሊ ስኪሉ ቀጥሎ መሸጥ ይችላል። ገንዘቡን ግን ይዘው ትወጣለህ፣ ከዜሮ ትጀምራለህ። ያን ገንዘብ ራሱ ይዘህ ለማሳደግ ምን ያስፈልጋል? ሌላ ስኪል። ስለዚህ ፐርሰናሊ የኔ ኤክስፒሪየንስ እንደዛ ነው፣ የኔ ማመለካከት እንደዛ ነው። ስለዚህ ስኪሌን ያሳድግልኛል የሚለው ነገር በጣም አስፈላጊ ነው። የመጨረሻው ደግሞ ሪሌትድነስ ነው። ሪሌትድነስ ደግሞ ምን ማለት መሰላችሁ? በዚህ መንገድ ብቀጥል ፎር ፊውቸር ከምፈልጋቸው አይነት ሰዎች ጋር ያገናኘኛል ወይ? በዚህ መንገድ ብቀጥል እኔ መሆን ከምፈልጋቸው ሲቹዌሽን ጋር መሆን የምፈልገው ኤንቫይሮንመንት ውስጥ መሆን የምፈልገው ህይወት ውስጥ ይከተኛል ወይ ብሎ ደግሞ ማሰብ ያስፈልጋል። አንድ ሰው ስፒሪቹዋሊ ጤናማ ህይወት መኖር የሚፈልግ ሰው፣ ከእግዚአብሔር መራቅ የማይፈልግ ሰው ሄዶ እግዚአብሔር የሚያርቀው ህይወት ውስጥ የሚያስገባው ከሆነ መመለስ አለበት ብዬ አምናለሁ። ምክንያቱም ትፈርሳለህ ወደኋላ። የሁሉ የሄድከው ጉዞ ወደኋላ ይመለሳል። ምክንያቱም ስንጀምር ለአንተ ማተር ከሚያደርገው ህይወት ጋር ማች አያረግም። አብረህ ቆመህ ፎቶ መነሳት ከማትፈልጋቸውን ሰው ከሆነ እየሰራህ ያለው ዛሬ እነሱን ለመሆን ሉዚንግ አት ዘ ኤንድ ኦፍ ዘ ዴይ አይደለም። ስለዚህ በዚህ መንገድ ቢሄድ የምፈልጋቸውን ሰዎች የምፈልገውን ሰርቪስ አገልግሎት እንድሰጥ ያደርገኛል ወይ? እስኪ በዚህ አሁን በያዛችሁት ወይም በምትወዱት ሰርቪስ በጣም ሲሪየስሊ በጣም ሰክሰስፉል ብትሆን የት ድረስ ትሄዳለህ? አሁን እነዚህ ጥያቄዎች ሁሉ ሜንታል ማፕ ናቸው። በደንብ ራስን ክሊርሊ አንደርስታንድ እንድታደርግ ነው። እዚህ ውስጥ እነዚህን ሁሉ አሁን ያወራናቸውን ሀሳቦች ዲስከስ ባረግ ቁጥር ማስታወሻ ላይ በጻፍ ቁጥር ትልቁ ጥቅም እንደሆነ ታውቃላችሁ። ክላሪቲ እየመጣ ሄዳል። የተነሳንበት ክሊርሊ አንደርስታንድ አረክ ምን እንደምትፈልግ what I want what I do የሚለውን ክሊርሊ እየገባ ይመጣል። አንድ ነገር ደግሞ ክሊር ሆነልህ ማለት ኤቭሪዴ ተነስተህ የምትመታው የቱ ጋር ነው? የምትፈልገው ቦታ ነው። ከዛፉ የትኛውን ፓርት እንደምትፈልገው አንደርስታንድ ካረክ
መጥረቢያ እስኪደንዝ ድረስ የምትመታው ኢምፖርታንቱ ቦታ ነው። ገባ እንጂ እዛ ጋር ቆፍረ ከዛ እዛ ጋር ቆፍረ ህይወት እንደዛ ሊሆን ይችላል። ግን አንድ ስቴፕ ክላሪቲን በማወቅ ታቀሉታላችሁ። የመጨረሻው ሪሌትድነስ ላይ እና ደግሞ የሰው ልጅ ትልቁ ሞቲቬሽኑ ቢሎንጊንግ ነው። በነገራችን ላይ ብዙ ቦታ ተናግረናል። ሴንስ ኦፍ ቢሎንጊንግ በዚህ መንገድ ቀጥዬ የማን አባል ነው መሆኑ የፖለቲካ አባላቴ ሳይሆን ከነማ ጋር ነው መጠቀስ መፈልገው አዘሆል። ስለዚህ ሴንስ ኦፍ ቢሎንጊንግን በጣም ማተር ታደርጋለች። በቃ ሰክሰስፉል ሆናችሁ እንበል በምታስቡት ነገር ሄደ ከነማ ጋር ነው አብረህ የምትጠራው፣ የነማን አባል ነው የምትሆነው፣ ወይም ደግሞ አዘሆል ምን ሰርቪስ ሰጪ ነው የምትሆነው፣ ወይም ምን ኮንትሪቢዩት የሚያደርግ ሰው ነው የምትሆነው። ሶ ኢት ሉክስ በጣም ኮምፕሊኬትድ ሰፊ ምናምን ግን ዋን ዌይ ኦር አናዘር ይሄንን ማለፋችሁ አይቀርም። እንደዚህ ቁጭ ብላችሁ እንኳን ባታስቡት እየወደክ እየተመታ እየተነሳ ስራ እየቀየርክ ይገባል። ምክንያቱም አንዳንድ ሰው ይሄንን በፕራክቲስ ሊረዳው ይችላል። ዛሬ ይጀምራል፣ ይፈርስበታል፣ ደስተኛ መሆን ያቅተዋል፣ ደግሞ ሌላ ይሞክራል። እንደዛም መንገድ አለ። ግን ሰው ሲገባው ደግሞ አንድ ስቴፕ ታይሙን ለማሳጠር ቁጭ ቢል ከራሱ ጋር በደንብ የተሰራበትን እያንዳንዷን ድንጋይ ምን ይባል የተሰራበትን ብቻ ኮንስትራክት የተደረገበትን እያንዳንዷን ነገር ስለሚረዳት ለዛ የሚጠግን አይደለ። ለሲሚንቶ ውሃ ያስፈልገዋል አይደል? ስለዚህ ሲሚንቶን በደንብ ስትረዳ እስኪደርቅ ድረስ በደንብ ጠንካራ እንዲሆን ውሃ ነው የምታደርገው አይደል? ጭቃ ሲሆንስ ታፈርሰዋለህ፣ ምክንያቱም ያጥበዋል። በደንብ መረዳት ማለት ያ ነው። የምታደርገው ነገር አጥቦ ውልቅ አድርጎ የሚያፈርስ ነው ወይስ ኤቭሪዴ ባረከ ቁጥር እየጠነከረ ክራክ እንዳያረግ እንዳይሰነጠቅ የሚያደርግ ነው? ሆፕፉሊ በዚህ ቪዲዮ ትማሩበታችሁ ብዬ አስባለሁ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ። ሰላም።